እና ኢማም ተስፈሽ እንዴት ናችሁ? እኔ እኮ አሁን ድንገት ከስራ መጥቼ ቤት ቪዲዮ ስኮርስ አረግ አንተ የሰራው ቪዲዮ መጣልኝ ማለት ነው። የኻሊድ እንዴት ያረከው በጣም ነው የገረመኝ። በጣም ነው የገረመኝ። ለምን ብትል እኔ አንዴ ትሬኒንግ እየሄድኩኝ ይገርማል። ትሬኒንግ እየሄድኩኝ የሆነ ቪዲዮ ሰርቼ ሼር አድርጉት ለማለት ላይቭ ገባው። ለ5 ደቂቃ ነበር እና እዛው ትሬኒንግ በር ላይ ቆሜ ገባች ካላስገባኝ ቢላ ማለት ነው እህታችን። አንተ ገርማል እዛ ትሬኒንግ ላይ እሱ አሁን ለኻሊድ ላይ ቪዲዮ የሰራችሁ ልጅ ማለት ነው። እኔ በጣም አዝኜ ላይፍ ላይ በጣም በቃ ትሬኒንግ ትቼ እዛ መኪና ውስጥ ፓርክ ውስጥ ቁጭ ብዬ 2 ሰዓት በጣም የተወሰነ ብር ሰበሰብኩላት። እንደገና ደግሞ ማታ እኔ ቤት ቀጠርኳት ብር ሰበሰብኩላት እና ሰዎች ላኩኝ ቤቷ ድረስ ማለት ነው። አሁን ትንሽ የገረመኝ ነይማ እኔ ቤት መታ ቁጭ ብላ ተጠየፈች ያለችው ነገር ትንሽ ግራ ገባኝ። አንደኛ ነገር ያው እሷን ማቃት አለው የምትሰራው ስራ እሷ ጋርም እንግዲህ ላይፍን በቀጥታ ገብቼ እዛ ያሉትም ሰዎችን አናግሪያቸዋለሁ ምን አይነት ሰዎች እንደሆኑ ሰው እንደሆነች ነግራኛለች እና ስለነገሩኝ ስለማቃትም ይሄ ነገር ውሸት እንደሆነ ግን እኔ ምን አረኩኝ ሰው ልክ ያለው እሷ ጋር ሰው ልኬ አንድም ሳይሆን 2 ሰውም ልከው ቤት ድረስ ሄደው ያለውን ነገር አይተው የሚረዳ ነገር የሄዱም ሰዎች ብር ሰጥተዋት አይዞሽ ብለዋት ምናምን ነገር ከ2 ቀን በኋላ የሆነ ሰው ቪዲዮ ሜሴጅ ላከልኝ ማለት ነው በውስጥ ተስፋ በጣም ነው ያዘንኩት። ያ ሁሉ ሰዓት ቁጭ ያ ሁሉ ነገር እየሞከርኩ ያለው ድምፅ አውዲዮ የደረሰኝ የተናገረችው ነገር በጣም ነው ልቤን የሰበረው። ተስፍሽ በእውነት ለመናገር ሰው መልካም ነገር ጥሩ ነገር እየሰራህለት ለምን ለእኔ አሁን እንደዚህ ይህን ሙቤ እኮ ቢፈልግ ኖሮ 3-4 ሚሊዮን ይሰበስብልኝ ነበር ለሌላው እንደሚሰበስብ እና በጣም ያ ሜሴጅ ስሰማ በጣም ነው ስሰማ ሰው ልኬ ተስፍሽ ቤት ድረስ ሄደው አጣርተው ከዛ በኋላ የነገሩኝ ኢንፎርሜሽን እኔ በውስጥ እነግርሃለሁ። በጣም ያሳዝን ነገር ነው እና አሁን ደግሞ ኻሊድ ላይ የሰራችው ቪዲዮ አይቼ በጣም ነው ያዘንኩት። ይገርማል። እና እንደዚህ መልካም የሚሰርሱ አቡአሚራ ቤቷ ድረስ ሂደዋል። እማነኝ ቤቷ ድረስ ሂዶ ጠይቆ ላይፍ እሱ ጋር ገብታ እኔ ነበርኩኝ ገንዘብ ሰብስበለ ስንት ነገር አድርግቶ እንዲህ ወጥታ ስለ አቡአሚራ ትናገራለች። የኔ እንኳን አደባባይ ላይ በውስጥ ነው የደረሰኝ የተናገረችው ነገር። ቢፈልግ ሙቤ እንትና ለሌላው 4 ሚሊዮን እንደሚሰበስቡ ቢሰበስቡልኝ ነበር እንዴ። በጣም ነው ያዘንኩት። እንደነዚህ አይነት ሰዎች ትላንትና ይቅርታ ማለቷን ሰምተሃል? አቡአሚራ ጋር እኔ ማጋ ገብታ አጥፍቻለሁ ምናምን ብላለች አሉ። እኛ ኦልሬዲ እኔ አልሰማሁም። ማታ ኻሊድ ትንሽ ተናዶ ነበር ታስታውሳለህ? ሊናገር ይሄ ነገር ሾ ሊያነሳው ነበረ ትዝ ይላል። እኔ ደግሞ ቆይ ኻሊድ ያለ ከስር ኮሜንት ይጽፋሉ እና ደጋግሞ አንተ ረጂ ትመስላለህ ምናምን የሚል ኮሜንት ተደጋጋሚ ተጻፈ እና እኔም ፕሮፋይሉን ክሊክ አድርጌ ስገባ ነው ላይቭ ከወጣው በኋላ ሳይ የምትናገረዋን የተቆረጠች ቪዲዮ የሚናገረው ልጅቷ አይደለችም። ኮሜንት ሲጽፍ የነበረው የቪዲዮ ባለቤት ነው። ፔጁ ላይ ገብተው ሰዎች እንዲያዩት ግቡና እዩት፣ እኔ ፔጅ ላይ ያለውን ጉድ ተመልከቱ ይላል እና ሶስቱም የተነሳባቸው ስሞች ኤዲት ተደርጓል። ኤዲቲንግ እንደሆነ ያው ታውቀዋለህ። ሲዘን ምናምን ማለት 3 በአንዴ ድረህ አይደለም የምታነሳው እና የሆነ ሰው አንስታ ከዛን እንትና የምትባለው ብለህ ነው ቀጣጥለህ የምታቀርበው። ቪዲዮ ላይ ግን 3ቱንም አቡአሚራ አለች እንትና አለች ምናምን እና አንደኛ እሷንም ለማሳጣት የተደረጉት ነገር በጣም ልክ አይደለም። ኤዲት ያደረጉት ሰዎች ብልግና እንደሆነ ይታወቃል። እነዚህን ሰዎች ያው ምንም ማድረግ አትችልም። ሁለተኛ ነገር ግን አሁንም ይቅርታ ጠይቃለች። አይ ቲንክ ስለጨነቀኝ ነው ብላለች እንደዛ ያደረኩት። አይ ቲንክ ብዙ ሰው ጋር ሄዳለች። ብዙ ሰው ጋር ከሄደች እገዛ ያጣችሁ ለምንድን ነው? ምን ጠይቃ ነው እገዛ ያጣችሁ? ምንድን ነው ያለች? አንተንስ ችግሬ ምንድን ነው ያለች? ችግሩ እንግዲህ ልጇ ያው ሕክምና ያስፈልገዋል። ይሄ ሕክምናው እንዴት መሰለ እኔ ብዙ አንዳንድ ነገር ሰምቻለሁ። እዚህ ጋር ወጥቼ መናገር አልፈልግም እና እኔ ስለሷ ብዙ ነገር እኔም ሰው እንጂ አንዳንድ ነገር እንዳያጣሩ ያው እንግዲህ እንደዚህ አይነት ነገር ስታደርግ ተስፍሽ ታውቃለህ ስም ይጠፋል። መጀመሪያ ያን ነገር ስናደርግ እኔ የተወሰነ ነገር ይቻታሉ፣ ግን እዛ እስኪ አካባቢ ያለውን ነገር ባክግራውንድ ትንሽ አንዳንድ ነገር እንዲያጣሩ ይሄ ልጅ ለምንድን ነው የማይታከመው ብዙ ነገር ምንድን ነው እሷ አንዳንድ ነገር አጣርቼ ችግሩም ከእሷ
ነው ብዙ ችግር ያለው። ገባ ተስፍሽ? እኔ እንዳየሁትና እንደነገሩኝ ከሆነ ይሄ ነገር አንዳንድ ነገር እንደሰማሁት ከሆነ ችግሩ ከእሷ ነው። ብዙ ነገር እንደዚህ አሁን እንደዚህ ያረኩኝ ካልተረዳውም አልተረዳውም ትላለች እንጂ እህቴ ትላለች። እና እኔ የደረሰኝ ኢንፎርሜሽን አንዳንድ ነገር ችግሩ ከእሷ እንደሆነ ነው የሰማሁት። ገባ? ልጁ መታከም አለበት፣ ሕክምና መሄድ አለበት። ደግሞ አንድ ይሄ ነገር ሲሆን ነገሩን በስነ ስርዓት መከታተል። እኔ ምንድን ያለን ያሉ ሙባረክ ይሄን ነገር የምትሰራው ከሆነ አንተ ራስህ ሰው መድበስ እዚያ ሰው ወስዶ ራሱ ልጁ የሚያሳክመው መሆን አለበት ነው። ሙሉ በእሷ ይሄን ነገር አሁን ድንገት ይሄ ገንዘብ ቢሰበሰብና ይሄ ነገር ቢሟላ እሷ ይሄን ነገር በስነ ስርዓት ታሳክማለች ብለህ እንዳትጠብቅ ነው ያሉኝ። እንግዲህ እኔ እንደነገረኝ ኢንፎርሜሽን ማለት ነው። እና ትንሽ ነገሩ ይከብዳል። እኔ እንደሰማሁት አንዳንድ ነገር የሰማሁት ኢንፎርሜሽን ግን እኛም ተስፍሽ ታውቃለህ፣ ከዚህ በፊት ማንም የተቸገረ ኩላሊትም ሲታመም ብዙ የተለያዩዎች አንተም እኛም ሁላችን የምንሰራው ነው። እንግዲህ የቻልነው እንረዳለን። አሁን የትናንትና እህታችን መቼም የሞት ፍርድ ተፈርዶባት እንግዲህ ካየ ተስፍሽ አንዳንድ ሰዎች አንተ የተለያዩ ሰዎች ሆነን እንግዲህ በሃይማኖት ብንለያይም በሀገር አንድ ነን። እች እህታችንን ህይወት ለማደን ብለን ትናንትና ያ ሁሉ ሰው ቁጭ ብለን ላይፍ እያለን አንዳንድ ሰዎች ላይፍ ከብተው እኔ እነዚህ ሰዎች ጋር ቁጭ ብዬ ለሰው ገዳይ ገንዘብ አልሰበስብ የሚለዋል ትልቅ ፎሎ ያላቸው በጣም ሼም ነው። ገባ? እቺ ልጅ እንዴት ቁጭ ብለው እነ ሙቤ እነ እንትና ከሌ ለሰው ገዳይ ገንዘብ ይሰበስባሉ እያሉ አጀንዳ አንስተው የሚረብሹም ሰዋል። እንደዚህ አይነት ሰው በጣም ነው ውስጥ የሚያመው ሀቂቃ። እኔ በዛ ሰዓት ላይ ወጥቼ በጣም እንኳን እንቅልፍ አልተኛውም። እናትየው አይተሃል፣ እንደዛ ሲያለቅሱ አይቼ እንቅልፍ መተኘት አልቻልኩም። እንኳን ከቻልኩ ገብቼ ቤት የተወሰነ ነገር እናድርግ ብለን የተወሰኑ በጣም መልካም እህቶች ነበሩ፣ አሜሪካ ያሉ፣ ካናዳ፣ አረብ ሀገር ያሉ። በእውነት በ2 ሰዓት ውስጥ ብቻ 4,750,000 ሰው ብር የሰበሰብናት ለዛች እህታችን። ገባ? አሁን 24 ሰዓት ሙሉ በየተለያየ ቦታ ግን አንዳንድ ሰዎች ደግሞ ተስፍሽ አንተ በምሰራው እኔ በምሰራው እህት ነኝ በምሰራው እንቅፋት የሚሆኑበት ሰዎች አሉ ዜጋ። ለምን ተስፍሽ ይሄን ነገር ይሰራል፣ ለምን እንደዚህ ይደረጋል ብለው ይሄን ነገር ሊያስቆሙ የሚሞክሩ ሰዎች አሉ። ደግሞ የሚያሳዝነው ደግሞ ትልልቅ ፎሎ ያላቸው ሰዎች ናቸው። በጣም የሚገርም እና በጣም ነው ትናንትና ራሱ ውስጥ ሰምቼዋለሁ። ይህንን ቪዲዮም ተቆርጦ ሰምቼዋለሁ። በነገራችን ላይ እንደዚህ አይነት ነገር ሲቀጥም ያው ለማስታወቂያ አሪፍ ነው። እንትን አትበሉ ፊል አታድርጉ። እኔ አሁን ለምሳሌ ስሰማ ሁልጊዜ የሆነ ችግርን ከሆነ ጋር ማገናኘት የለባችሁም። በተለይ እዚህ ጋር ላላችሁ ሰዎች፣ ሰውን ማገዝ ለምትፈልጉ ሰዎች ሰጀስት ማደርጋችሁ ከሙቤ ጋር ከዚህ በፊት በሆነ ነገር ተገናኝታችሁ ወይ ላይመቻችሁ ይችላል። ይዞት የመጣው ሀሳብ ምንድን ነው የሚለው ላይ ብቻ ፎከስ አድርጉ። ማለት አንድ እህት በቃ ወዳም ይሁን ተሳስታም ይሁን በጥጋባም ይሁን ብቻ ተፈርዶባታል። ብር ካገኘች ግን ህይወቷ ይድናል ተብሏል። እቺ ልጅ ደግሞ ኢትዮጵያዊ ነች። እቺ ልጅ ደግሞ እህታችሁ ብትሆን ብላችሁ አስቡ። እህቴ ብትሆን በጥጋባ ነው አልልም፣ በጥጋባ እንኳን ብታደርገው እናቶቻችን የሆነ ነገር ልጆች አድርገው እንኳን ገበናቸውን ለመሸፈን ስንት ይታገላሉ አይደል? እህታችሁ ብትሆን በትክክል እህታችሁ ሞት የተፈረደባት እህታችሁ እናትና አባት እህታችሁ ብትሆን የእሷ ጥፋት አይታያችሁም። ይሄ ነገር የሚመነጨው በመጀመሪያ ደረጃ ይህንን ሰዎች ከሚያስተባብሩት እንትኖች ጋር ያለ ጥላቻ ነው። ልንገራችሁ፣ ይሄ የሚያስተባብሩት ማን ናቸው? በቃ ሙስሊሞች ስለሆኑ ምናምን ሶ ዋት በቃ እሺ፣ መርዳት ከፈለክ እርዳ፣ ካልረዳቶ ሙስሊሞች ስለሆኑ እንደውም ሲተባበሩ አይተህ ደስ ብሎ ልታልፍና ህይወት ሲያድኑ አይታ የመንፈስ ቅናት ኖሮብህ አንተም ሌላ እምነት ተከታይ ከሆንክ እንደነሱ ለመተባበር መሞከር ነው እንጂ ነብስ ማዳንና እንትን ማለትን ምንም የሚያገናኘው ነገር የለም። ምናልባት የለመድናቸው ሰዎች ስለሆኑ የሚደንቅ ነገር አይደለም። ይሄ ሊያስበረግጋችሁም አይገባም። እኔ አሁን ከሚባለው ደብል አድርጌ መስራት ነው የምነሳሳው። እንደዚህ አይነት ነገር ወሬ ስሰማ ከሚባለው በላይ እጥፍ ለመስራት ነው የምነሳሳው። ስትድንልኝና ቆማ ስትኖር ያ ሰው በራሱ እንትን ይላል። አይ ይልሃል እኮ በቃ የሆነ ነገር ድንገት ይሰሩና ደግሞ ይሄ ምንድን ነው መሰላችሁ? ሶሻል ሚዲያው ላይ ምን አለ ምን አቴንሽን ልሳብ በሚል እሳቤ የሚመጣ ነው። ተግባባን አይደል? ሰሞኑን ሶሻል ሚዲያው ላይ ምንድን ነው ጉዳይ የተነሳው ተብሎ ጋዘር ይደረግና በዚህ ብናገር ወይ ይቃወሙኛል ወይ ይደግፉኛል፣ የፈለገኝን አውርቼ ማደር እችላለሁ ነው። ታሴል ምንም የተለየ ነገር የለው።
ተግባባን አይደል? ስለዚህ በየሳምንቱ እየተቀያየረ ያለ እኔን ሚነካኝ ነገር ሲኖር ብቻ ልበሳጭ አልችልም። ሌላውንም ሲናገር ተበሳጭቼ ያሳለፍኩት ብዙ ነገር ስላለ ማለት አይድነቃችሁ ልላችሁ ፈልጌ ነው። እና የበለጠ ጥፍ አድርገን ነው የምንሰራው። ምንም ለአንድ ሰው ንግግር ለሁለት ሰው ንግግር ብለን አይደለም። እኔ እንደዚህ ከሞት ባድናት ልጅቷ የፈለገ ጥጋብ ይዟት ታድርግ፣ እኔ በሰማይ ማገኘውን ነገር ነው ያረኩት። መልካምነት የሚሰጠኝን ደስታ ነው ማስበው። ከዛ ውጪ ምንም ታርግ እንደዚህ ሲሆን እንደዚህ ሲሆን ከዛ በፊት ተብሎ አይነሳም። የመጣው አንድ ጉዳይ ነው። እናትና አባት የሚያለቅሱ አይተናል። እነዚህ ሰዎች ምንም አይደሉም፣ አናቃቸውም ከዚህ በፊት በጭራሽ ማለት ነው። እባካችሁ ልጄን አድኑልኝ ሲል ግን አንድ እናት አባት ሲያለቅሱ ካየ ጠላትህ የሚያዘጋጀው። እኔ እኮ አንዳንድ ጊዜ በቃ እኔ የምጠላው የመጨረሻ በሰውን እኔ ሰዎች ጠልቼ አላውቅም። ማልቀበለው ማልወደው ሰው እንኳን ቢሆን ገብቼ አስተባብራለሁ። እውነቴን ነው የምነግራችሁ። እሱ ለመልካምነት ይዘጋጅ እንጂ ማልፈልገው ሰው እንኳን ቢሆን፣ ምክንያቱም እኔ ማስበው እዛ ጋር የሚያለቅሱት አባቴ ናቸው፣ የምታለቅሰው እናቴ ናቸው። ይለወጣሉ፣ ትለውጠኛለች ብላ 11 ዓመት እስር ቤት ይበቃታል እኮ። የፈለገ ነፍስ ያጠፋ ቢሆን በቃ 11 ዓመት ከእድሜው ላይ ስትቀንስበት ያሳዝናል። ህይወት አጥፍቶብን እንኳን እኮ ገሎብን ይቅር እንባባላለን አይደል? እኛ በሀገራችን ባህል እርስ በእርስ እዛው እንትን ተብለህ ምን እንደደረሰባት አናውቅም። ሲጀመር የተነገረበት ጊዜ አርዳ እንደዚህ አድርጋ ምናምን የሚሉ ዊርድ ነገሮችን ስንሰማ ነበር ነው። በጭራሽ ኦልሬዲ ከዛ ቤት ከወጣች በኋላ ከ5 ወር በኋላ ነው የመታሽው ልጅ ሞተ የተባለው። ዳት ኢዝ ስቶሪ። ከመናገር ጋር የሚነጋገናኝ ነገር በምን እሷ ትግደለው፣ እሷ በመታችው ነገር ይሙት። ከ5 ወር በኋላ ገለሻል ተብላን የታሰረችው ታሴት። ምንስ ቢሆን መፍረድ የለብንም። ለሞት የተዘጋጀን ሰው ወይም እኮ እነሱ እጅ ላይ ሞቶባቸው ይሆናል እኮ አይታወቅም። እነሱ እጅ ላይ ሞቶባቸው እንትን ነው። እኔ አሁን ዞሮ ምንድን ነው የእሷም ጥፋት ይሁን የእህታችንም ጥፋት ሆኖ በቃ ኦልሬዲ በቃ አሁን ኦፕሽን አለ። ህይወቷን እንዳታጣ ብር ከከፈላችሁ የምትለቀቅበት ሲስተም አለ። ስለዚህ 11 ዓመት ሙሉ የተጸጸተችን ኢንተርቪዋን እንኳን ስታይ እኮ ታሳዝናለች። ወይ ቋንቋውን በደንብ አትችል ምናምን ቋንቋ እኔ ማታ ተርጉሜዋለሁ ዩቱብ ላይ ሰርቼው እና ያው እኔም እዛ ስላደግኩኝ ሳውዲ አውቀዋለሁ ቋንቋውን በደንብ እና ያው በልጅነት እዛ ስለነበር ቋንቋውን አችልም። እሱ የሚጠይቃት አገርሽ የት ነው ሲላት የአባቷን ስም ትነግረዋለች። አገርሽ የት ነው? የት ሀገር ሰው ነች ሲላት አባቴ እንደዚህ ነው አገርሽ ይላታል። ከዛ ኢትዮጵያ ሲላት ኢትዮጵያ ያ የሆነ ሳውንድ አለ ከስር የሚደግምላት እንትን ነው ማድረግ ያለብን። ታርጌታችንን ያው ፎከስ ማድረግ ያለብን ጉዳይ ላይ እናደርጋለን። ሁልጊዜም ወሳኞች ምናልባት ሌሎቹን ሀሳብ እንስማና እንመለስበታለን። ወደው አንድ ሀሳብ ልጨምር። የሆነች ነገር ደምስሽ አልሰማም። ሶሻል ሚዲያውን አጥለቅልቆት የነበረው 2 ወጣቶች አንዱ ገሎት ከዛ የሳውዲ መንግስት ይገደል ብሎ ተፈርዶበት ብዙዎቻችን ቅስማችን ተሰብሮ ለምን ተገደለ ብለን ስንቃወም ነበር አይደለ? ሸሪዓዊ ፍርድ ቢሆንም ግን ትዝ ይላችኋል፣ ገዳዩ ውስጥ ጥፋተኛ ነው፣ ግን ሲገደል እንዴት ሾክ እንዳደረገን እናትየው የነበረባት በቃ እኔ ወላሂ እስካሁን ከልቤ አይጠፋም። በጣም ነው ያስለቀሰኝ። እና ያ ልጅ እንኳን ማትረፍ ቢቻል ኖሮ እኮ ብር ከፍለው ነበረ። እምቢ ብለው ነው ቤተሰቦቹ 15 ሚሊዮን እኮ ነው ያሉት፣ አልተቀበሉም። 15 ሚሊዮን ወርቅ ስጦታ የመጣ ስጦታ ደግሞ የወለ ሰጠች። በሳውዲ ሀገር ይሄ እዚህ ጋር የሚለብሱትን ካባ ማውጣትና መሬት ላይ ይመጣል ማለት ትልቅ ከባድ ነገር ነው። አንድ ሰው ይሄን አያደርገውም። ካባውን አውጥቶ ነው እኮ የልጁ አባት መሬት ላይ የጣለው። ያን ያህል ድረስ ራሱን ዝቅ አድርግቶታል፣ ከብሩ በላይ ማለት ነው። ዓለምን ያጥለቀለቀ ነበር። ዓለምን አጥለቅልቆ ነጩም ጥቁሩም ሁሉም ያለቀሰበት በቃ የልጁ ሁኔታ ያሳዝን። ይህችታችን በስህተትም ሊሆን ይችላል፣ አላህ ነው የሚያውቀው። እንግዲህ እንዴት እንደሆነ የምናውቀው ነገር የለም። እድሉን ካገኘን አንድ መለመን፣ በተቻለ አቅም የእሷን ህይወት ማትረፍ ነው እንጂ ወላሂ እኔ እንጃ። እኔ እዚህ ጋር ቃላት አሁን ሳወራ እንደሚመለከተኛል አይደለም፣ እንደ ነኢማ ነው ማወራው። እና እባካችሁ ወገኖች፣ እህቶች፣ ወንድሞች ይህን ነገር በደንብ እናስብበትና
ይቺ ልጅ አሁንም ቢሆን ተስፍሽ አንተ ሙቤ እናንተን የመሰሉ ምርጥ ወንዶች ገንዬ ማውነን የጀርባም አሉ እዚህ እንደው ይሄ ነገር ቢሰራና የዚችን ህይወት የእህታችን ህይወት ብናድን የምንኮራበት ነው ብዬ ነው ማስበው እና ያንን ነገር በደንብ ብትገልጹላቸው እነዛ ሰዎች ለዛ ልጅ ሲሞት የሰጡት አስተያየት እኮ ይኖራል። እስኪ ወደ ቪዲዮአቸው ገብተን ለምን ተገደለ ብለው ብዙ ሰዎች ሲቃወሙ ነበር። ሰዎችኛዋስ ለምን ትገደላለች? ይሄንን ቻንስንም እየተጠቀምን እንድንሄድ ነው። ይቅርታ ወደ ሌላ ሰው ሂዱ። ተስቤት እሺ ጀርባ ተናገር። እሺ አመሰግናለሁ።